ፓሪስ የትምህርት ቤቱ እንደ ንግስት የምትታይ ተማሪ ስትሆን ኤልቪን ደግሞ እሷን እያያት የሚውል አንድ ተራ ተማሪ ነው። አንድ ቀን ፓሪስ መንገድ ላይ ያለች አደጋ ደርሶባት መኪናዋ ስለተበላሸች ኤልቪን ወደሚሰራበት ጋራጅ ትሄዳለች። ኤልቪንም ይህን እድል በመጠቀም መኪናዋን ያለ ክፍያ እንዲጠግንላትና በመልሱ እሷ ትምህርት ቤት ውስጥ ለ2 ሳምንት እንደ ፍቅረኛው እንድትተውን ይነግራታል። ፓሪስም በዚህ ሀሳብ ተስማምታ መነካካት እንደማይቻል ግን በጥብቅ ታስጠነቅቀዋለች። በንጋታው ጠዋት ኤልቪን ፓሪስን እየጠበቃት ይቆይና ገና ከጅምሩ ፓሪስ የኤልቪንን አለባበስ ስላልወደደችው ከላይ አንድ ብራንድ ልብስ እንዲለብስ ታደርገውና በተስማሙት ስምምነት መሰረት አብረው እንደ ፍቅረኛሞች መስለው ወደ ትምህርት ቤት ይገባሉ። ገና እንደገቡ ሁሉም ተማሪዎች እነሱ ላይ ያፈጣሉ። ምክንያቱም ይሄ ቦታ አንድ የሀብታም ተማሪዎች መለያ ቦታ ሲሆን፣ ሁለተኛ ደግሞ ፓሪስ ከማይመጥናት ሰው ጋር በመታየቷ በጣም ተገርመዋል። ጓደኞቿም ለምን እንደዚህ አይነት ሰዎችን ወደዚህ ይዛ እንደመጣችና ለመሆኑ ጭንቅላቷ ደህና እንደሆነ ሲጠይቋት ፓሪስም እውነቱን ከመናገር ትቆጠባለች። ኤልቪንም ደሃዎቹ ተማሪዎች ወዳሉበት ቦታ በመመለስ በብራንድ አለባበሱ ተማሪዎች ላይ መጎረር ይጀምራል። ጓደኞቹም የኤልቪን ልብስ እውነተኛ ብራንድ መሆኑን ባያምኑም በኋላ ግን በእርግጥም ብራንድ መሆኑን ያረጋግጣሉ። በዚህ ነገር በጣም ተገርመው ያለ ምሳ ሰዓት ላይ ኤልቪን ከፓሪስ ጋር ወደ ሀብታሞቹ ቦታ በመሄድ ምሳ እየበላ ያዩታል። በዚህም ሰዓት የትምህርት ቤቱ ዘናጭ የሚባለው ተማሪ ይሄ እሱን የሚመጥን ቦታ እንዳልሆነና ተነስቶ ከደሃዎቹ ጋር ቁጭ እንዲል ሲነግረው ፓሪስ ምንም አያገባህም በማለት ታባርረዋለች። ወዲያውኑ ሀብታሞቹ ጓደኞቿ ጠረጴዛው ላይ ቁጭ ይሉና በክፉ አይን ሲመለከቱት ምክንያት በመፍጠር ከቦታው ይነሳል። እረ አስተያየት፣ እረ ልጁን ተፋቱት። ፓሪስም በዚህ ድርጊታቸው የእውነትም ስርዓት ያጡ እንደሆነ ጓደኞቿን በመናገር በሁሉም ተማሪዎች ፊት ኤልቪንን እራት ይዟት እንዲወጣ ጠይቀዋለች። በዛው ቀን ምሽት ኤልቪን አበባ ይዞ ወደ ፓሪስ ቤት ሲሄድ እንደ ወንድ በራስ መተማመን ሊኖረው እንደሚገባና ሴቶች እንዲወዱት ምንም ፍላጎት እንደሌለው ማሳየት እንዳለበት ትነግረዋለች። ከዛም ወደ የትምህርት ቤቱ ባስኬትቦል ጨዋታ ሄደው ኤልቪን ቁጭ ብሎ ጨዋታ በሚያይበት ሰዓት ዘናጩ ተማሪ ፊቱ ላይ ምግብ በመድፋት ይህ የሱ ቦታ እንዳልሆነ በሁሉም ተማሪዎች ፊት ሲነግረው ኤልቪንም በብስጭት ከቦታው እየሮጠ ይወጣል። ፓሪስም ተከትላው በመውጣት ከዛፉ ላይ እንዲወርድና ራሱን እንዲቀይር እንደምታግዘው ቃል ትገባለታለች። በቃሏ መሰረት ፓሪስ ኤልቪንን አዳዲስ ብራንድ ልብሶችን በመግዛትና የፀጉር ስታይሉን በመቀየር ባጭሩ ከገመችስ ወደ አቤል ትቀይረዋለች። ምሽት ወደ አንድ ፓርቲ በመኪና እየሄዱ ያለ ፓሪስ በኤልቪን ፍቅር እንደወደቀች በደንብ ታስታውቃለች። ፓርቲው ቦታ ደርሰው እንደ ፍቅረኛሞች አክት ያደርጉ ሊገቡ ሲሉ የተበላሸች መኪና አይቶ ችግሯን ሲነግራቸው አንተ ምን ታውቃለህ ይሉታል። በፓሪስ ተገፋፍቶ መኪናውን እንዲጠግነው ይመለሳል። በዚህም ሰዓት ያለምንም እቃ ይሄን ነገር ብቻ በመጠቀም መኪናውን በቀላሉ ያስተካክለውና እንዲሰራ ያደርገዋል። ቆይ ለምንድን ነው ያዘው ይሄ ባለጌ? በዚህም ሴቶች ኤልቪን ላይ መሻፈድ ይጀምራሉ። ቀጣይ ጠዋት ኤልቪን በብዙ ተማሪዎች ተከቦ ያለ ፓሪስ አንዴ ልታናግረው እንደምትፈልግ ስትነግረው ጭራሽ እሷ ላይ መጮህ ጀምራል። ፓሪስም በጣም ተናዳ ውጪ ሆና እየጠበቀችው እንደነበርና ሁለታቸው ፍቅረኛሞች መስለው እንዲታዩ የገቡትን ስምምነት እንዳይረሳው እያናገረችው አንዷ ተማሪ በመሃላቸው ኤልቪን ተላክፋ ትሄዳለች። ይህንንም አይታ በቅናት ኤልቪን ራሱን በጣም ከፍ እያደረገ እንደሆነ ታስጠነቅቀዋለች። ኤልቪን ከዚህ አዲስ ማንነትና አዲስ አለባበስ በኋላ የድሮ ጓደኞቹን ችላ በማለት ከዘናጮቹ ተማሪዎች ጋር ጊዜ ማሳለፍ ይጀምራል። ዛሬ የኤልቪንና የፓሪስ ስምምነት የሚያበቃበት ቀን ስለሆነ ኤልቪን ፓሪስን ይዞ እራት ለመጋበዝ አንድ ቦታ ይወስዳታል። ቦታውም ፓሪስ እንደምትወደው አይነት ስለነበር በደስታ ከእራት ግብዣው በኋላ ወደ ተራራ ይወጣሉ። በዚህም ሰዓት በመሃላቸው የሆነ ስሜት እየጋለ ስለነበር ፓሪስ ኤልቪንን መናገር የሚፈልገው ነገር ካለ ሊናገራት ትጠይቀዋለች። በዚህም የፍቅር ጥያቄ ያቀርብልኛል ብላ ያሰበች፣ እሱ ግን ሌላ ነገር መዘባረቅ ሲጀምር ፓሪስ በሁኔታው ልቧን ትሰበራለች። ይሄ ጅል ምንም አይገባውም እንዴ? በዚህም ተናዳ ወደ ቤት እየሄደ ያለ ኤልቪን ምንም ያክል ፓሪስን ለማሳቅ ቢሞክር ፓሪስ ግን በጣም አኩርፋለች። በንጋታው ጠዋት ፓሪስ ኤልቪን ለማናገር ስትሞክር እሱ ግን በሁሉም ተማሪዎች ፊት በጣም ያናንቃታል። ደጋግማ ልታናገረው ብትሞክርም እሱ ግን ሂጂ እያለ መጮህ ይጀምራል። ፓሪስ እንደ ንግስት ከምትታይበት ትምህርት ቤት አንገቷን ደፍታ ተሸማቃ ትወጣለች። በዚህ ሁኔታውም በሁሉም ሴቶች አይን ውስጥ ይገባል። በንጋታው ኤልቪን
ፓሪስን ቤቷ ድረስ እየጠበቃት ቆይቶ ፓሪስ ስትመጣ ቅድም ለሰራው ስራ ይቅርታ በመጠየቅ ዝነኛ እንዲሆን ስላደረገችው ያመሰግናታል። ፓሪስም ዝነኝነት ያን ያህል አስፈላጊ እንዳልሆነ ትነግረዋለች። ኤልቪን ይሄን ቢሰማም ጭራሹን ብሶበት አዳዲስ ብራንድ ልብሶችን እየለበሰ ሴቶቹን አንድ በአንድ መጨረስን ይቀጥላል። ወደ ጋራጁ ከሚመጡ ምርጥ መኪኖች አንዳንድ ይዞ የወጣ የተማሪዎችን አቴንሽን በመስረቅ ዝነኝነቱ እየጨመረ ሄደዋል። በዚህ ሁሉ ነገር ተከቦ ግን ሁሌም አይኑን ከፓሪስ መንቀል አልቻለም። በንጋታው ተማሪዎች ውሃ ዳርቻው ላይ በነበራቸው ፓርቲ ፓሪስ በፈገግታ ወደ ኤልቪን ቀርባ ጓደኛሞች መሆን እንደሚችሉ ትጠይቀዋለች። ኤልቪንም $1500 ብለሽ ከኔ ጋር የውሸት ፍቅር ጀምረሻል ሲላት ጊዜ በንዴት መቀዝቀዝ እንዳለበትና እዚህ ደረጃ ላይ እንዲደርስ እንዳደረገችው ሁሉ በቀላሉ ልትሰብረው እንደምትችል ትዝትበታለች። በኋላ ላይ ፓሪስ የድሮ ፍቅረኛዋ ድሮ እንደተመለሰ አይታ ቀረብ ብላ በማናገር በመሃላቸው ያለውን ችግር ፈተው ወደ ፍቅር እንዲመለሱ ይወስናሉ። ጓደኞቹ ግን እሱ ባልነበረበት ሰዓት ከሌላ ሰው ጋር ፍቅር ጀምራ እንደነበር ሲነግሩት በንዴት ፓሪስን ለካ ከሌላ ሰው ጋር ግንኙነት ጀምረሽ ነበር በማለት ጥላት ይሄዳል። እሱ እንዳሰበው እንዳልሆነ ልታስረዳው ብትሞክርም ምንም ሊሰማት አልቻለም። ፓሪስም እሳት ለብሳ ወደ ኤልቪን በመሄድ የነሱ ግንኙነት የውሸት እንደነበረ እንዲናገር ብትጠይቀውም የኤልቪን መልስ ግን ምንም ጥሩ ቃላት ማውጣት አልቻለም። በዚህ ምክንያት ፓሪስ ሁሉም ተማሪዎች በተሰበሰቡበት ኤልቪን $1500 ከፍሎ ዝነኛ ለመሆን ለሁለት ሳምንት ፍቅረኛሞች መስለው እንዲተውኑ እንደጠየቃት ተናግራ ታዋርደዋለች። በዚህ ሰዓት ኤልቪን እውነተኛ ማንነቱ ተጋልጦ ሁሉም ይርቀዋል። በቀጣይ ቀን በነበረው ትልቅ የቅርጫት ኳስ ጨዋታ የኤልቪን የድሮ ጓደኞች ቁጭ ብለው ጨዋታ እየተመለከቱ እያለ ባለጌው ተማሪ በሁሉም ተማሪዎች ፊት እነሱ ላይ እየጮኸ በማንነታቸው እንዲያፍሩና እንዲሸማቀቁ ለማድረግ ይሞክራል። በዛን ሰዓት ኤልቪን በድሮ ማንነቱና በጠንካራ አስተሳሰብ ተመልሶ በድፍረት ፊት ለፊቱ በመቆም ያኔ በውሸት ማንነቱ እውነተኛ ጓደኞቹን ትቶ ከነሱ ጋር ጓደኝነት መመስረቱ ስህተት እንደነበርና ጓደኞቹን በደህንነታቸው ማሸማቀቅ እንደማይችል ተናግሮ ይሄኛው ኤልቪን ውሸት የሌለበት እውነተኛ ማንነቱ እንደሆነና ከዚህ በኋላ ምንም እንደማያስፈራው ተናግሮ ከልጁ ጋር ሊጣላ ሲል የድሮ ጓደኞቹ ልጁን አንቀው ሲይዙት ሁሉም ተማሪዎች በንግግሩ ቆመው ያንጨበጨቡለት እያየ ከቦታው ይወጣል። ፓሪስም ተከትላው ስትወጣ የድሮ ፍቅረኛዋ ይዛትና ወደ ድሮ ፍቅራቸው እንዲመለሱ ሲጠይቃት እንዳረፈደ ተናግራ ወደ ኤልቪን ስትሄድ ኤልቪንም ግጥም አድርጎ የሳማት እያየን ፊልማችን ያልቃል።